በኢትዮጵያ ቦክስ ፌዴሬሽን እና በኢትዮጵያ ኦሎምፒክ ኮሚቴ መካከል የተፈጠረው አስተዳደራዊ ውዝግብ የሀገሪቱን የቦክስ ስፖርት ለከፍተኛ መቀዛቀዝ ዳርጎታል። በሁለቱ ተቋማት መካከል ያለው ሰጣ ገባ በተለይም ለሎስ አንጀለስ ኦሎምፒክ ማጣሪያ ሲዘጋጁ የነበሩ ቦክሰኞች ተስፋ እንዲቆርጡና ልምምዳቸውን እንዲያቋርጡ ምክንያት መሆኑ እየተነገረ ነው። የኢትዮጵያ ቦክስ ፌዴሬሽን ዓለም አቀፍ ተቀባይነት ያለውንና በኦሎምፒክ የመሳተፍ እድል የሚሰጠውን ወርልድ ቦክሲንግን ለመቀላቀል ሰፊ ርቀት ተጉዣለሁ ባይ ነው። ፌዴሬሽኑ የዚህና አዲስ ተቋም ልኡካን ወደ አዲስ አበባ በመጋበዝና ወጫቸውን በመሸፈን የጋራ መግባባት ላይ ቢደርስም ሂደቱን ለማጠናቀቅ ከኢትዮጵያ ኦሎምፒክ ኮሚቴ የሚፈልገውን የድጋፍ ደብዳቤ ግን እስካሁን ሊያገኝ እንዳልቻለ አስገንዝበዋል። የኢትዮጵያ ኦሎምፒክ ኮሚቴ የድጋፍ ደብዳቤውን ለመስጠት እንደ ቅድመ ሁኔታ ያስቀመጠው ፌዴሬሽኑ ከቀድሞ ዓለም አቀፍ የቦክስ ማህበር ሙሉ በሙሉ እንዲወጣና አዲስ ጠቅላላ ጉባኤና ምርጫ እንዲያካሄድ ነው። ሆኖም በሁለቱ ተቋማት መካከል ያለው ቅራኔ በስፖርቱ ማህበረሰብ ላይ የጎላ ተጽዕኖ አሳርፏል። ብሔራዊ ቡድኑን ወክለው የሚወዳደሩ ቦክሰኞች በውዝግቡ ምክንያት የዓለም አቀፍ ውድድሮችን እድል እያጡ መሆናቸውንና ታዋቂ ቦክሰኞችም ሀገር ጥለው እየተሰደዱ እንደሚገኙ ገልጸዋል። አሁን ራሱ ጥያቄ ውስጥ ሆነን ነው እየሰራን ያለነው። ያው ስፖርቱ ሙያችን ነው የምናከብረው፣ ብዙ ነገሮች የለፋንበት ስራ ስለሆነ ነው እየሰራን ያለነው። በስነ ልቦና ደረጃ በጣም ብዙ ቦክሰኞች ከሀገርም ወጥተው የሚቀሩበት መንገድ አለ። ይሄ የውድድር እጦት ነው። እነዚህ ነገር ደግሞ የሚፈቱት በእንደዚህ አይነት ጉዳይ ነው። ስለዛ ምንም ጥያቄ የለውም። ብዙ ያቋረጡ ልጆች አሉ። እኛም አሁንም ለዛ ላለመሆን ዋስትና የለን። በንግግር ተፈቶ ያን ነገር ቢያስተካክሉት እንደኔ እላለሁ። ፓሪስ ኦሎምፒክ ላይ ኳሊፋይ ያደረገ ቦክሰኛ ነበር። ፍቅረ ማርያም ያደሳ ጊችሮ የምትባል ቦክሰኛ ኳሊፋይ አድርጋ ነበር። እኛ ሀገር ቢስት ቦክሰኛ ነበረች። ኳሊፋይ አድርጋ ግን አሁን ስደት ላይ ነው ያለችው፣ አልተሳተፈችም። ያ ራሱ በባዶ ነው የቀረው። እነ ተመስገን ምትኩ እና ሀገር የማኙ ብዙ ቦክሰኞች አሉ ውጪ አሁን በስደት የሚገኙ ትልቅ ብቃት ያላቸው እንዳሻላዩ። እንግዲህ እነዚያው መጠራለ ቦክሰኞች ከ10 እና ከ15 ዓመት በላይ ነው እዚህ ስፖርት ላይ የቆዩት። ያቺን ኦሎምፒክ ኳሊፋይ ለማድረግ ያን ሁሉ ነው የለፉት። አሁንም ያለን ቦክሰኞች ያው መጨረሻው ወደዛ ነው የሚመስለው። ምክንያቱም ለፍተህ በሆኑ ሲስተሞች በሆነ ቢሮክራሲ አንተ አሻራ ማሳረፍ ማችል ከሆነ ከባድ ነው የሚሆነው። በተለይም የ2024 ኦሎምፒክ ካመለጣቸው በኋላ አሁን ደግሞ በሎስ አንጀለስ ኦሎምፒክ የመሳተፍ ህልማቸው እየመነመነ መምጣቱ በስፖርተኞች ዘንድ ከፍተኛ የከንቱነት ስሜት ፈጥሯል። እኔ አሁን እየተሰማኝ ያለው ነገር እስካሁን የተጓዝኩት ጉዞ ከንቱ ሊቀር አይነት ስሜት እየተሰማኝ ነው። ምክንያቱም የሁሉም ስፖርተኛ የሁሉም የቦክስ ብቻ አይደለም፣ የሁሉም የአትሌቱም፣ የሯጩም፣ የእግር ኳስ ተጫዋቹም የሁሉም ስፖርተኛ ሀሳብ አይምሮ ላይ ያለው ነገር ኦሎምፒክ ነው። ኦሎምፒክ ወርቅ ሜዳሊያ ውስጥ ባትገባ እንኳን መሳተፍ ኳሊፋይ ማድረግ በራሱ ትልቅ ነገር ነውና በተመሳሳይ በኢትዮጵያ ስፖርት አካዳሚ በኩል ለታዳጊዎች ሻምፒዮና ወደ አንጎላ ለመጓዝ ይደረግ የነበረው ዝግጅት በኦሎምፒክ ኮሚቴው እገዳ ምክንያት መቅረቱ የታዳጊዎችን ተስፋ ያጨለመ ክስተት እንደነበረ ኢንስትራክተር ኢዮብ ተስፋዬ ይናገራሉ። እና ብሶኔ በጣም ስጠብቅ የነበረው ውድድር ነው። ለምን ታዳጊዎችን ነው እያሰራ ያለሁት። ከዚህ በፊት ከአካዳሚ ነው እንዳሻውና ሀና የወርቅ ሜዳሊስት ነበሩ የታዳጊዎችና የነሱን ስም እየጠራው ነበር ማሰራቸው። ስለዚህ በጣም ስፖርተኞቹ ላይ በጣም ከፍተኛ የስነ ልቦና ችግር ነው ያስከተለው። አሰልጣኞች ላይም እንደዛ። ለምን ጠብቀው ለምን አንድ አማተር ቦክሰኛ ኦሎምፒክን መካፈል ነው የፈልገው። እኔም እንደ ስፖርተኛ ሆኜ ሳስብ እንደ አሰልጣኝም ሆኜ ሳስብ ኦሎምፒክን ነው መካፈል የምንፈልገው ሁላችንም ማለት ነው። ስለዚህ በጣም የአእምሮ ውድቀትም የሞራል ውድቀትም ደርሶብናል። ስለዚህ ይሄ ደግሞ ወደፊት ተስተካክሎ ጥሩ ነገር እንደምናይ እርግጠኛ ነኝ። ግን ይሄ እንዴት ይስተካከላል ነው። ይሄ ይስተካከለው እንግዲህ መንግስት እጁን ጣልቃ ማግባት አለበት። ምንም ሆነ ምንም የኢትዮጵያ ቦክስ ፌዴሬሽን ለጉዳዩ በሰጠው ምላሽ ሁለቱ ተቋማት ውስጥ መቆየት ከህግ አንጻር እንደማይከለክልና ዓለም አቀፍ የቦክስ ማህበር ያለውን የረጅም ጊዜ ልምድና ቁሳቁስ መጠቀም ለሀገር ጥቅም እንደሚበጅ አቋም ይዟል። እኛ መጀመሪያ ጥያቄያችን ወደ ወርልድ ቦክሲንግ ከማስገባታችን በፊት አይቢኤን ወይም ኢንተርናሽናል ቦክሲንግ አሶሲዬሽን ነው በደብዳቤ ጥያቄ ጠየቅነው። የኢትዮጵያ ቦክስ ፌዴሬሽን አይቢኤም ወርልድ ቦክሲንግም ሁለቱም ጋር ሆኖ መስራት ይችላል ወይ? ከህግ አንጻር የሚያግደን ነገር አለ ወይ? ኦፊሻል ደብዳቤ ጻፈን። የኢንተርናሽናል ቦክሲንግ አሶሲዬሽኑ ምንም አይነት የህግ አግባብ ክፍተት የለባቸው፣ ሁለቱም ተቋም ላይ መሆን ትችላላችሁ የሚል በደብዳቤ መልሱን ጽፎ ላከልን። ለወርልድ ቦክሲንግም ያንን ደብዳቤ ያስገባን። እነሱም የህግ ክፍተት የለውም፣ ሁለቱም ተቋም ላይ መሆናችሁ ብትሰሩ ለስፖርቱና ለስፖርተኛው እድገት ጠቃሚ እንጂ ምንም አይነት ኔጌቲቭ ኢምፓክት አያመጣም በሚል ሁለቱም ተቋም ላይ ለመሆን የተሄደ ጥረት ነው። ድፍና አድርገ ነው ከኤቤ ብንወጣ ስፖርተኞቻችን ይጎዳሉ።
ኦሎምፒክ በ4 ዓመት አንድ ጊዜ የሚደረግ ውድድር ትልቅ ውድድር ነው። የስፖርተኞች ህልም የሆነ ውድድር ነው። ኦሎምፒክን ብቻ 4 ዓመት ይዘን ከምንጓዝ በኦሎምፒክም በአይቢኤም ካሉ ውድድሮች ላይ በጋራ ለምን አንሳተፍም ነው የኢትዮጵያ ቦክስ ፌዴሬሽን ጥያቄ። ይሄ ደግሞ የኢትዮጵያ ቦክስ ፌዴሬሽን ብቻም አይደለም፣ ዓለም ላይ ያሉ ሀገራት ፌዴሬሽኖች በሙሉ በሁለቱም ተቋም ላይ እየተጓዙ ያሉ ተቋሞች አሉ ማለት ነው። ስለዚህ ይሄ ነው እንደ ክፍተት የሆነብን። አሁን ላይ የባህልና ስፖርት ሚኒስቴር ጉዳዩን ለማሸማገል ጥረት እያደረገ ሲሆን ፌዴሬሽኑም የሎስ አንጀለስ ኦሎምፒክ ማጣሪያ ከመጀመሩ በፊት አስፈላጊውን እርማት ወስዶ ችግሩን ለመፍታት ዝግጁ መሆኑን ገልጿል። በእርግጠኝነት የኢትዮጵያ ኦሎምፒክ ኮሚቴም መድረኩን ክፍት አድርጎ እኛም ጉባኤ አድርገን የራሳችንን ምርጫ አከናውነን ከኢትዮጵያ ኦሎምፒክ ኮሚቴ ጋር በምናደርገው ውይይት ይህ ችግር ይፈታል ብለን እናስባለን። ነገ ከነገ ወዲያ ልጆቻችን በሁለቱም መድረክ እንዲሳተፉ የሚሆንበት መንገድ ይመቻቻል ብዬ አስባለሁ። ይሁን እንጂ ችግሩ በአፋጣኝ የማይፈታ ከሆነ ዘግይቶ ወደ ዝግጅት መግባት ለውጤታማነት እንቅፋት እንደሚሆን ቦክሰኞችና አሰልጣኞች ስጋታቸውን ገልጸዋል።